ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ክፍል 6ን እንቀጥላለን ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ይገርሞታል። እለቱ ሐሙስ በወር ሚያዝያ እንደ ሁልጊዜው በጠዋት ቢሮ ገባው። ልማድ ሆኖብኝ ቢሮ ከጠዋት 12 ሰዓት ተኩል እስከ 1 ሰዓት ባለው ጊዜ ውስጥ መግባት ደስ ይለኛል። ብዙ ጊዜ ቁርስ አልበላም። ቤቴንም በጠዋት ለቅቄ ሰራተኛ ከመግባቱ በፊት ቢሮ ገብቼ መጀመሪያ አጭር የህሊና ጸሎት ማድረስ ደስ ይለኛል። ቀጥሎም በኢንተርኔት የዓለምንና የሀገር ውስጥ ዋና ዋና ዜናዎችን አያለው። ከዚያም የኢሜል መልእክቶችን አይቼ መልስ የሚያስፈልጋቸው ካለ ከሰጠው በኋላ በተለይ የምርምር ስራዎቼን ጽሁፍ ስራ አከናውናለሁ። ቀጥሎ መደበኛ የመስሪያ ቤት ስራዬን እሰራለሁ። ይህ ከእሁድ በስተቀር የማይቋረጥ በአብዛኛው የሚከናወን ልማዴ ነው። በዚሁ ቀንም እንደተለመደው የዕለቱን ተግባሬን በማከናወን ላይ እያለሁ ከጠዋቱ 3 ሰዓት ተኩል አካባቢ የሞባይል ስልኬ ጮኸ። የሞባይል ስልኬ ሲጮህ ሰላም አይሰማኝም። ለምን እንደሆነ አይገባኝም። ሞባይልም ሆነ ሌሎች የመገናኛ ቴክኖሎጂዎችን ያለ እነሱ መኖር አስቸጋሪ የሆነ በመምጣቱ ለመጠቀም ብገደድም ብዙውን ደግሞ አያስደስቱኝም። ለማንኛውም ስልኬን አነሳው። ሃሎ አልኩኝ። ሲሳይ ነህ? አለ የወንድ ድምጽ። አዎን ነኝ። ማን ልበል አልኩ። ከናዳ ማርያም አበምኔት ከአባ መርሃ ጻዲቅ ተልኬ ነው አለኝ። ከአባ መርሃ ጻዲቅ ጋር የቀረበ ግንኙነት ባይኖረንም አውቃቸዋለሁ። በሰሜኑ ኢትዮጵያ ከሚገኙ ሊቃውንት አንዱ ሲሆኑ በምናኔ ሕይወታቸው የተመሰገኑ አባት እንደሆኑ እሰማ ነበር። ምን ነው አባታችን ደህና አይደሉም አልኩ። እረ ደህና ናቸው አለኝ። ገዳሙ ማህበረ መነኮሳቱስ አልኩት። ሁሉም ሰላም ናቸው አለኝ። አባ ናቸው መልእክቱን ንገር ያሉኝ። ለማን? ለኔ አልኩ። አዎን ላንተ። እና ምን ነበር መልእክቱ አልኩት ብዙም ጉጉት በሌለበት ስሜት። አለና መልእክቱ እንደጠፋበት ሁሉ አባ እንዳሉ ታመሃል። እኛ የገዳም አባቶች ደግሞ መድኃኒቱ አለን እና ሳይበረታብህ ሳትውል ሳታድር ብቅ በል ብለውሃል አለኝ። እንዴ ምን አይነት መልእክት ነው አልኩት በመገረም። ነገር የተባልኩትን መልእክት ይኸው ነው አለኝ። በል እግዚአብሔር ይስጥልኝ ደህና ዋል ብዬ ስልኩን ዘጋው። ስልኩን ዘግቼ በመገረም ብዙ ሳስብ ቆየው። ታመሃል ማለት ምንድን ነው? እኔ እንደሆነ ባለፉት 10 ዓመታት አልፎ አልፎ በምግብ ለውጥና በስራ ጫና ከሚሰማኝ የጨጓራ መጠነኛ ህመም በስተቀር ሙሉ በሙሉ ጤነኛ ነኝ ማለት ይቻላል። ጨጓራዬም ቢሆን ለስሙ አነሳሁት እንጂ ምቾት ከመንሳት ያለፈ ህመም ሊባል በሚችል ደረጃ ሊገለጽ አይችልም። በወጣትነት ዘመኔ በተለይም ከ16 እስከ 22 ዓመቴ እድሜ ድረስ ከፍተኛ የሆነ የህመም ስቃይ ደርሶብኛል። በዚሁም ምክንያት የሁለተኛ ደረጃ ትምህርቴን ለ1 ዓመት ሙሉ በሙሉ አቋርጬ ሁሉ ነበር። ህመሜ እጅግ ስቃይ የበዛበት ነበርና የሚያሳዝነው ደግሞ ተገቢ ሕክምና ካለማግኘቴም በላይ አስከፊ የስነ ልቦና ጫናዎችም አሳልፌያለሁ። አሁን ያለሁበት ጤንነቴን ሳስበው ምናልባትም የመከራ ሂሳቤን አወራርጃለሁ ማለት ነው እላለሁ። በቃ በጤናዬ በጣም ደስተኛ ነኝ። እንደ ልቤ እንቀሳቀሳለሁ። ሩቅ መንገድ በእግሬ መሄድ እችላለሁ። ያገኘሁትንና የቀረበልኝን እበላለሁ፣ እጠጣለሁ። በቃ እንቅልፍ እተኛለሁ። አለቀ። ታዲያ በዚህ መካከል ታመሃል ብሎ መልእክት መላክ ምን ይሉታል አልኩና ነገሩን ለማጣጣልም ለመርሳትም ሞከርኩ። ነገር ግን ሰው እኮ ስጋው ብቻ አይደለም ጤነኛና በሽተኛ የሚባል ነፍስም አእምሮም ወይም አስተሳሰብም ጭምር እንጂ የሚል ሁሌም የማውቀው ሀሳብ ይታገለኝ ጀመር። በእርግጥም ሰው እንደ እንስሳ ስጋ ብቻ አይደለም ነፍስም ጭምር አለው። ሰው ኃጢአት ሲሰራ ከእግዚአብሔር ሲርቅ ነፍሱ ታማለች ሊባል ይችላል። ይሁን እንጂ በተቻለ መጠን እግዚአብሔርን በመፍራትና በማመስገን ስለምኖር ያን ያህል ከተቀደሰ ገዳም የተከበረ የገዳም አባት መልእክት ሊያስልክ የሚችል ህመም ምን ተገኘ በማለት ደግሞ እንደገና ማሰብ ጀመርኩ። አሁንም እንደገና ውስጤ ሰው ስለ ነፍሱ ጤነኛ እርግጠኛ መሆን የሚችል አይደለም፣ እንግዲያውም የነፍስ ህመም እኮ ለባለቤቱ አይታወቀውም የሚል ሙግት አመጣብኝ። ሳምንቱን ምንም ስራ ሳልሰራ በዚህ ሀሳብ ስበጠበጥ
ምን ማለት ነው? ልሂድ ወይስ ልቅር እያልኩ ሀሳብ ስፈትል፣ ስተረትር፣ ስቋጥር፣ ስፈታ ሳለፍኩ። ለወትሮ ሌሊት የሚያስቸግረኝ እንቅልፌም እልም ብሎ ጠፋ። ታመሃል ብሎ መልእክት መላክ ምንድን ነው? መድኃኒቱም ከኛ ጋር አለ ማለትስ? እንዳይሰነበት የለም። 1 ሳምንት ያለ እንቅልፍ አሳለፍኩ። እንደተለመደው ቢሮ በጠዋት እየተነሳው ብገባም የተረጋጋ ስሜት አጣው። እዚህ ሆኜ ከምበጠበጥ ሂጄ ሚሉትን ልስማ። ሌላው ቢቀር ትልቅ መንፈሳዊ አባት ናቸው። ቦታውንም ተሳልሜ ከሳቸው ተባርኬ ብመጣ ምን የማጣው ነገር አለ? አለመሄድ የሀሳብ እንግልቴን ሲጨምር፣ መሄዱ ግን ሰላምን የሚሰጥ መሆን ተሰማኝ እና ለመሄድ ወሰንኩ።